በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዓለም ዙሪያ የምትገኙ ቅዱሳን ዛሬ ስለ ኢየሱስ ክርስቶስ ዳግም ምጽአት አብረን የምንካፈል ይሆናል። ከእግዚአብሔር ቃል አነባለሁኝ። ሮሜ ምዕራፍ 13 ከቁጥር 11 እስከ 14 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማን ሥራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈን እና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱም እንዲፈጸም ለሥጋ አታስቡ ብሎ ይናገራል። ከዚህ ክፍል ሳንወጣ በተከታታይ ወደ 5 የሚደርሱ ትልልቅ ነጥቦችን ሐዋርያው ያነሳቸውን በተከታታይ ጊዜያቶች አብረን እናያለን። ዛሬ ላይ ግን የምንመለከተው የመጀመሪያውን ክፍል ብቻ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ እወቁ የሚለውን ዘመንን እናቆየውና ከእንቅልፍ ስለ መንቃት እንነጋገራለን። ሰው እንዴት ነው ከእንቅልፍ የሚነቃው? መቼ ነው የሚነቃው? በምን ምክንያት ነው የሚነቃው የሚለውን መነጋገር ጥሩ ነው። ሰው ካንቀላፋ በኋላ ከእንቅልፉ የሚነቃ ምናልባት እንቅልፉን የሚረብሽ አንዳች የሆነ ድምፅ ቢሰማ ደንግጦ ከእንቅልፉ ይነቃል። አለበለዚያም ደግሞ እንቅልፉን ሲጨርስ ንጋት ላይ ይነቃል። በእነኚህ በሁለት አይነት ምክንያቶች ከእንቅልፉ ይነቃል፣ የጤና መታወክ እስካልሆነ ድረስ። እዚህም ጋር ከእንቅልፍ የምትነሱበት ሰዓት አሁን ዘመኑን ወይም አሁን እንደደረሰ እወቁ ብሎ ሲል ከእንቅልፍ መንቃት እንዳለብን ይነግረናል። ይሄ ከእንቅልፍ መንቃት ማለት ምን ማለት ነው? ከመንፈሳዊ እንቅልፍ መንፈሳዊ ማንቀላፋት ማለት ምን ማለት ነው? መንፈሳዊ ማንቀላፋት ወይም መንፈሳዊ እንቅልፍ ማለት ድንዛዜ ማለት ነው። የእግዚአብሔር ቃል አስረግጦ ከሚነግረን ውጭ የራሳችንን ሐሳብ ለማስተናገድ መሄድ እንደማለት ነው። የተነሳንበትን ርዕስ ስናስብ፣ ስለ ኢየሱስ ክርስቶስ ዳግም ምጽአት ስናስብ ከኢየሱስ ክርስቶስ ዳግም ምጽአት ወደኋላ የሚጎትቱን ወደኋላ የሚያስቀሩን የኢየሱስ ክርስቶስን ዳግም ምጽአት እንዳናስብ፣ ነገር ግን እሱን ከማሰብ ይልቅ ስለ ኑሮ፣ ስለ ትዳር፣ ስለ ምድራዊ ቁሳቁስ ነገር እያሰብን በሱ ነገር ብቻ አእምሯችን እንዲሞላ የሚያደርጉን ነገሮች እነዚህ የድንዛዜ ምክንያቶች ናቸው። ዛሬ ላይ የእግዚአብሔር ቃል የሚለውን ሐሳብ ትተን ምድር የሚሸቱ ትንቢቶችን በመስማት ምድር የሚሸቱ የሰዎችን አስተምህሮ በመከተል የሚመጣውን ሙሽራ ኢየሱስ ክርስቶስን ዘንግተነዋል። ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ከእንቅልፍ ልንነቃ የሚገባን ጊዜ ቢኖር አሁን ነው። በማቴዎስ ወንጌል ምዕራፍ 25 ላይ እንደምናየው እንደነኛ 5 ሰነፎች መብራታችን አልቆ ያ እንኳን ሆኖ ድንገት ይመጣል የሚል ሐሳብ ኖሯቸው የሚያስፈልጋቸውን ዝግጅት ለማድረግ አልሄዱም። ያሉበት ሁኔታ ኖርማል ነው። ኢትስ ኦኬ ብለው ነው ያሉት። ተቀብለውታል። ኢየሱስ ወይም ሙሽራው የሚዘገይ ነው የመሰላቸው። ነገር ግን ድንገት ሲመጣ መብራታቸውን ሲያበሩ ትርፍ ዘይት ስላልነበራቸው መብራታቸው ሊጠፋ ሲያስብ ሊገዙ በሄዱበት ሙሽራው መጥቶ የተዘጋጁትን ይዟቸው ሄደ። ልክ እንደዚህ ዛሬም መዘጋጀት በሚገባን ሰዓት እንዳንዘጋጅ የሚያደርጉን በጣም ብዙ ምክንያቶች አሉ በዙሪያችን። እነኚህን ነገሮች ነው ልንንቃቸው የሚገባን። አይሆንም ብለን መቃወም መጋፈጥም የሚገባን እነኚህን ነገሮች ነው። ሙሽራው ሊመጣ ነው።
ኢየሱስ ሊመጣ ነው። የተዘጋጁትን የሙሽርነት ልብስ ነጭ ልብሳቸውን ለብሰው የተዘጋጁትን ሊወስድ ኢየሱስ ሊመጣ ነው። ሕይወታችን ምን ይመስላል? አምልኳችን ምን ይመስላል? አኗኗራችን ምን ይመስላል? ኢየሱስን እንመስለዋለን ወይ? ሕይወታችን፣ ንግግራችን፣ ተግባራችን ኢየሱስን ያወራል ወይ? ወገኖች ልንነቃ ይገባል። አንተ የምትተኛ ንቃ፣ ከሙታንም ተነሳ ተብሎ እንደተጻፈ አሁን ከድንዛዜ ልንወጣ ይገባናል። ሙሽራው ሊመጣ ስለሆነ ቀና ብለን አሻቅበን እርሱን ለማየት የተዘጋጀን ሰዎች ልንሆን ይገባል። ድንገት ስለሚመጣ አውቃለሁ። ብዙ ሐሰተኛ ነቢያቶች በዙሪያችን አሉ። አሁን ኢየሱስ እንደ ሌባ አይመጣም እያሉ የሚያስተምሩም ሰዎች ተነስተዋል። መጽሐፉን ስለረሱት ነው። ራእይ ላይ እንሂድ። እንደ ሌባ እመጣብሃለሁ ነው የሚለው። ምዕራፍ 22 ላይ እንሂድ። ምዕራፍ 2 ላይ እንሂድ። ኢየሱስ ራሱ እንደዚህ ብሎ ነው የተናገረው። የሰው ልጅ መምጣት እንዴት እንደሆነ አታውቁምና እንግዲህ ንቁ ያለው ጌታ ድንገት ሳይታሰብ ሌሊት በሆነበት ሰዓት ላይ ይመጣል። አሁን ያለነው ሌሊት ላይ ነው። አሁን ያለነው በጨለማ ነው። አሁን ያለነው እኩለ ሌሊት ላይ ነው። ወገኖቼ ሁሉ ነገር የከበደበት፣ አምልኮ የከበደበት፣ ቅድስና የከበደበት፣ ንጽህና የከበደበት፣ እውነት የከበደበት፣ ውሸት የነገሰበት፣ አስመሳይነት የነገሰበት፣ የእግዚአብሔር ክብር የቀለለበት ጊዜ ላይ ነው ያለነው። ከዚህ በላይ ምሽት የለም። ከዚህ ሌላ ሌሊት የለም። ከእንቅልፍ ልንነቃ የሚገባን ጊዜ ቢኖር አሁን ነው። አሁን የምንተኛበት ጊዜ አይደለም። አሁን የምናንቀላፋበት ጊዜ አይደለም። አሁን ድብት የሚያደርገን የሚጫጫንን ጊዜ አይደለም። አሁን እምቢ ብለን የምንነቃበት፣ መለከት ሲነፋ የምንዘጋጅበት፣ የመላእክት ዝማሬ ሲሰማ የምንዘጋጅበት፣ ሙሽራው ሲመጣ አብረን የምንሄድበት ነው። ትዝ ይላችኋል አደለ? ዘይቱን ገዝተው ሲመለሱ በር ሲያንኳኩ አላውቃችሁም ነው ያላቸው። ድንገት ይሆናል። ድንገት ነው የሚመጣው ኢየሱስ። መለከት ተነፍቶ ሊመጣ ነው ውጡ ተብሎ አይደለም። ድንገት ይመጣል። ማቴዎስ ምዕራፍ 24 ላይ ሄደን ስንመለከት አንዲቷ በወፍጮ ትሆናል፣ ሁለቱ በወፍጮ ይሆናሉ፣ አንዷ ስትነጠቅ አንዷ ትቀራለች። ሁለቱ በእርሻ ይሆናሉ፣ አንዱ ሲነጠቅ አንዱ ይቀራል። ሁለቱ በመኝታ ይሆናሉ፣ አንዱ ምን ማለት ነው? ያልተነጠቁ ሰዎች ዓለማውያን ናቸው? አይደሉም። ያልተዘጋጁ ሰዎች ናቸው። የኛ ህይወት ምን ይመስላል? ጌታ ዛሬ ቢመጣ ምን ይመስላል? አብረን እንነጠቃለን፣ እንሄዳለን፣ ከተዘጋጁት ጋር ነን ወይንስ የት ጋር ያለ ነው? ከእንቅልፍ የምንነቃበት ሰዓት ቢኖር አሁን ነው። ስለዚህ ቅዱሳን ነገሮች ሳያዘገዩን ሳይከብዱብን አሁን ልንነቃ ይገባል። እግዚአብሔር አምላክ ይባርካችሁ፣ ጸጋውም ያበርታችሁ። አሜን።